ስልክ የተሰረቀ አብረን የነበርነው እናንተና ምናምን ብለሽ ከዚህ በላይ የምን ሊባለት ያልኩ እኔ እናንተ ነበርን። ከዛ እንዴት እንደጠፋው አላውቅም። የሰማኸው ነገር ካለ ነው እንዴ? አንቺ ታዲያ በወስድብሽ እኔ አሁን እዚህ መጥቼ ካንቺ ጋር ቁጭ እያወራሁ ማለት ተሪም ታረጋ ለምን አልጠፋ ለምን አልቀረም? ሳክሽን ዛሬ ናቲንግ ፕራንክ አደርጋለሁ። ላይክ ምንሆነው ትናንትና አብረን ነበርና ስልኬ ጠፋል እና ካንተ ጋር ነበርኩ። ላይክ ሌላም ጠረጥሮ ሰው ለምናም ነገር ብዬ ነው እንዴት ነሽ? ሰላም ነሽ? ምንድነው ዛሬ እየተጠጣ ነው? እየጠጣው አንድ ታምጣልና ጠጣ። ምን ያረኔ ኦሆ ይችላል እንደዚህ አይነት ነገር ከባድ ነው። ታሽሙ እንጃ ምንድን ነው አላህ አሪፍ። እሺ እንዴት ነሽ? አሉን ተጠፋፋና ሰሞኑን አግኝቼሽ በዛው ቀረሽ። አንተ ጠፋኝ እና ምን አዲስ? ምንም እንዴ አንተ ጋር ምንም አዲስ ነገር የለም። አይ ምንም አዲስ ነገር የለም። እውነት ዛሬ ራሱ ምን ልንሰራ ነው ብዬ መምጣት ምንም ሰላም የሰማው ነገር የለም። አይ ለማላ ነገሩ ሰማይ ይባል ምን ስልኬ ጠፍቷል። በእውነት የምር የት እንደዚህ ነው በቃ ምትለው የምር እና ታዲያ የት ታዲያ ምን ልበል? ካንተ ጋር ሆኜ ነበር አባል ስልሽ ደውዬልሽ ነበር እኮ ይሰራ ነበር አንስተሽልኛል። በኖርማል አውርተናል። ቤት ገብቼ ጠይቄና በዛኛው በሌላኛው ስልክ ምን ግርግር ያለበት ቦታ ነበር እኮ ግራ ይገባኝ። ለካንተ ጋር ነኝ ሌላ ማንም ሰው ነበር። ምን አንተ ነህ እያልሽኝ? እንደዛ ነው አንተ ነህ እያልሽኝ? አይ እኔ ለምን እንደዛ ስልሽ እንዴት የዛን ቀን እጅሽ ላይ ነበር አይቼዋለሁ። ስንገናኝ ብለህ እንዴት አሰብክ? እኔ ነኝ መቻልኩኝ። አንተ ነህ ያልሽኝ እኮ እራስሽ ነሽ እያልሽኝ እኮ እኔ እናንተ ብቻ ነበርና አልሽኝ እኮ እኔ እናንተ ብቻ ነበርን። እንዴት እንደጠፋ አላውቅም እኮ ነው። አይ ዋኔ የለውበትም ሴት እንዴት ሲጀመር የዛኔ እጅሽ ላይ እንደነበር አይቻልም። አንደኛ፣ ሁለተኛ ደግሞ ቤት ገብቼ ስደውልልሽ አንስተሽልኛል። እንዴት በምን ፍጥነት ነው ሲምታውጪ ስትከታተል ነበር ማለት ነው። ጭራሽ አይ እና እንዴት ላይክ እንደሱ ፎከስ አረግ? አይ እኔ ሰቼ ላይ መሆኑ ምን አፕ ያንቺ አናህ ደግሞ ምን እኔ የሚያዘርፍ አይነት ስልክ አይ ማለት ምን አይ ስልሽ እኔ ለምን ያን ስልክ ላይ ጀን ጥላለሁ እንዴ? ትንሽም ተሰረቀ ትልቅም ተሰረቀ ሊባ ነው ባይደው። አይ አይባ በእውነት አይባ ይደብር ነገር በሪም ተሰረቀ ሊባ ነው። አሁን የጣልሽበትን ቦታ አስበሽ ድረሽበት። አንቺ አሁን ሌላ ነገር አሁን እኔ ተወቃሽ ለማድረግ አትሙት። ጥሩ አይደለም። በነገራችን ላይ ባይደው ያንተ ያሰከለው ወሬው እንጂ ምን ያለው እኔ ማውቀው ነገር በእውነት እኔ አላውቅም። እንደ አንቺ ታዲያ በወስድብሽ እኔ አሁን እዚህ መጥቼ ካንቺ ጋር ቁጭ እያወራሁ ማለት ተሪም ታረጋ ለምን አልጠፋ ለምን አልቀረም? ለምን ቀረበ ታዲያ? እኔ እኮ አሁን ሌባ እያልሽኝ ነው። በምን አይነት መንገድ ነው ሌባ ብለሽ ሌባ አላልኩም እያልሽኝ ነው? ከዚህ በላይ የምን ሌባ ያልኩህ እኔ እናንተ ነበርን። ከዛ እንዴት እንደጠፋው አላውቅም። የሰማኸው ነገር ካለ ነው? አይ እኔ ምንም አልሰማሁም። እኔ አሁን ገና ይኸው ዛሬ መንገድ መስማቴ ደግሞ ዛሬ ታዲያ በሲም አውጥተሽ ነው በዛ ፍጥነት ሲምሽን አወጣሽው ከቴሌ? ኦንላይን ቴሌግራም ላይ እኮ ነው ያገኘኸው። ምን ኦንላይን የት ነው ያገኘኸው? ኦንላይን ደውዬ ያገኘሁሽ አሁን የተገናኘ ነው። ሲሙን በምን ፍጥነት አውጥተሽው ነው? ጠዋት አወጣሁት። እኔ አላል የዛኔ ኖርማሊ እጅሽ ላይ ነበረ ይዘሽው አይቻለሁ። ሁለተኛ ደግሞ የጣልሽበት በቃ እኔ ላይክ ምንም ጓደኛ ከጀለስ መስፈቅ ይደብራል። ሱቅ ያጋጥማል
እንደዚህ ላይ እንደዚህ ነበር አሁን አዲስ ስልክ ገዝተሽ ነው? ይሄንንም ልትዘርፈኝ ነው እንዳትይኝ እንጂ። አይ ስልሽ ያ ለምን ይቀመጣል? ፍቅሬ አሁን ቀጥረሽ እንጂ ነው። ኧረ አይ ይደብራል። ጭራሽ የምን ማልገምተው ላይ በየር አይደብም፣ በእውነት ይደብራል። እኔ ይሄን ያህል ታስቢያለሽ ብዬ አላሰብኩም እንዴ። ተዘረፍኩ ጭራሽ አንተ ነህ ልትይኝ ትንሽ ይቅርሽ። ኧረ ከባድ ነው። አይ በእውነት ይደብራል፣ በእውነት ይደብራል። አይደረግም እንዴ ወደ ሲናቲ እኔ እያልከኝ ነው? ደብዳቤ እያልከኝ ነው? እኔ አልወሰድኩም እያልኩሽ እኮ ማለት አብረን ነበርን። ጠፋ ማለት አንተ ነህ የወሰድከው። ሌላ ሰው ማንም የለም። እንዴት እንደምትሄጂ እኔ በምን አውቃለሁ? እንዴ ምን ማለት ነው? እኔ ምን አውቃለሁ? እኔ አንዴ ተገናኘን፣ አወራን፣ ቃል ግዛሽ እንደዚህ ብለሽ ወጣሽ። አሁን እኮ እኔ ቀጣይ ሳንጋ መገናኘት እውነት ሳንነግርህ ከምንቀጥል አትሊስ ነግቤ ኧረ ሌባ ነው ብሎ መናገር አለ። ከፈለሽ መክሰስ ትችያለሽ፣ እንደዚህ መተሽ ወይ ደግሞ ማስያዝ ትችያለሽ። እንደዚህ መተሽ አንተ ስልኩን ወስደኸዋል። እኔ አልጠብቅም። ባይዚ ነው ምን ጋር ተተውደ አለ አንድ ስልክ ሰሩት ነው ነገር እኔ እንደዚህ ነገር አላለ። አይ ስልሽ ይኸውልሽ ለሌላ ጊዜ እኔ አሁን ከፈለግሽ ከፈለግሽ ፖሊስ ጣቢያ ሄደሽ እንደዚህ አድርጎኛል እንደዚህ ዘርፎኛል ብለሽ ማረግ ትችያለሽ። ምንም ነገር አልጠጣም። አይ ቲንክ ጠጥተሽ ነው እንደዚህ እያወራሽ ያለሽ። ሙሉን ጠጥተሽ ነው እንደዚህ እያወራሽ ያለሽ። ናቲ ሊባ ጨራሽ አይደረግም። የኔ ስልክ ስንቴ ጠፍቷል። እኔ ኮኪያ ስንት ጊዜ ስንት ጊዜ እንደዚህ እያየሽ ለማውጣት አይደለ? ብዙ ጊዜ አንተም ተጠራጥረኝ ነበር። እኔ እንደዛ ማለት ይችል ነበረ፣ ግን እንዳልሆንሽ እኔ አውቃለሁ። ስለዚህ አንቺም አሁን እንደዚህ አይነት ነገር ገባህ? እኔ እንደዚህ አይነት ነገር እንደማለት ታውቃለህ። እሺ አሁን ይኸውልሽ እንትን ላይ ምንድን ነው እኔ አሁን እንትን ካልኩ ማለት ነው እንዴት ይሻላል ገዝቼ ልስጥሽ ወይ ካልኩኝ ሌባ ልባል አልፈልግም። ሲጀመር ለከሰም እንድትሰጠኝ ራሱን እንድታመጣ አልፈልግም። ግን በቃ ይደብራል ነገር ጥሩ ነው። ትምህርት ነው። ጠጣሁ ለምን ወይ አትበላም? ትምህርት ነው። ስለዚህ ታዲያ እዚህ እንሰራለን። ከዚህ በኋላ አንገናኝ። የራስህን መንገድ ሂድ፣ እኔም የራሴን መንገድ ሄዳለሁ ብለን እንጨርሰው። ለምን? አይ በቃ እንደዛ እኮ በቃ ነው አይደለም። ከዚህ በኋላ ግን ላይክ ገደብ በሚኖረው ፍሬንድሺፕ ይቀጥላል። ሰውም እንደዛ ገርሞኛል ግን ማርያም አሁን ይገኝ ምን እንደምትይ ወይ ሌላ ሰው ጋር ወይ ደግሞ አጋጣሚ ሌላ ሰው እጅ ላይ ስታይ ምን ልትይ እንደምትይ እሱን እኮ ነው ያሰብኩት። እንዴት ላይ እስካሁን እንደጠፋብኝ አልሰማህም ምናምን እኮ እንደጠፋብኝ አልሰማህም አይደለም። እኔ እኮ አሁን መጥቼ ነው ስትነግኝ ያወቅሁት። አሁን ይኸውልሽ ይሄን ነገር አጥርቼ ልሄድ እፈልጋለሁ። በኋላ አምነሽ ሌባ ብለሽ አምነሽ እንትን ከምትይ አሁን ነግረሽኝ እኔ ቅርብ ለሰፈር ቅርብ ነኝ ስላልሽ ነው መልቼ በቱ ልሄድ ይዤ ነበረ። እንኳንም ነገርሽ። ብቻ ግን የምር በጣም ደብሮኛል። በጣም ጭራሽ እንደዚህ አይነት ጊዜ ጭራሽ አልጠብቅም ነበር። የምር ናት ማርያም አይደረግም። ያስጠላል። ሌላ ሰውም ለሌላ ሰውም እንደዚህ እንዳት ምንድን ነው ሌላ ሰው የሚለው ለማለት ራሱ ያሳፍረኛል እኮ አይባልም። ጓደኛዬ እንዴት አንቺ የምትጠረግሪ ከሆነ በስነ ስርዓት
ሄደሽ እኔ እኮ አሁን ወሰደብኝ ያልሽው እኮ ነው የሚደብረው። ምን እንደሆነ ታውቂያለሽ? እኔ እናንተ ብቻ ነበርን። ስልኬ ሲጠፋ ሌላ ሰው አልነበረም ማለት እኔ እናንተ ብቻ ነበር። ስንት መንገድ ላይ ሄደናል። ለምሳሌ እየሄድን ነበር ከቦታሽ ተወስዶ ሲሆን ነው ተቀምጠናል። አስቀምጠሽው ጥለሽው ወጥተሽ ቢሆን እንዴ ይሁን ላይ ከኋላ ይመስለው አንተ ጋር ነው ልታዩት ይችላል። ገባ ምንም ማን አታሽሙን ሌባላ ለማለት እንደዚህ ልታዩት ይችላል ምናምን ማለት ዝናት የምር እኔ ሰው በጣም ማለት ለማንኛውም ኮክስ እዛስ የሚበላ ነገር ሰጥና ብላ እኔ በልቼ ነው የመጣሁት። እጣሽ ለሊያስ በጠራራ ፀሐይ እየጠጣሽ ነው ያለሽ። ምንድን ነው ጾምን አስመልክቶ? አዎ አይ እውነት አይደል? ስልክሽን ከየትም ፈልገሽ አግኝው። እኔ አይደለሁም ከዚህ በኋላ እንትን ስትይ ምናምን ብዙም እንጂ ስንገናኝ ምናምን እየጠረጠርሽኝ መሆን የለበትም። ስለዚህ አይሆን ከሆነ እና ሌላ የምናወራው ነገር ከሌለ እኔ ልሂድ። በእውነት እንደዚህ ሆነ ሆኜ ራስ ጠርቼ ሂዳ መጥቼ ስንት ነገር አወራለሁ ብዬ ስልክ የተሰረቀ አብረን የነበርነው እናንተ ነን ምናምን ብለሽ ማንኛውም እኔ አይደለሁም። ሲቀጥል የወሰደብሽን ሰው ሄደሽ መጠየቅ ትችያለሽ። መምጣቴ ነው አንድም መምጣቴ ራሱ አለመውሰዴን ያሳያል። እኔ አልቀርም ማለት እንዴት ለቀራለሁ? ምን ብለህ በቃ ቀረው ጠፋል። ለማንኛውም አሁን ልሂድ መሰለኝ። መናገር ያለብኝን ነገር ተናግሬያለሁ። እኔ የማውቀው ነገር የለም ብዬ ደግሞ እኔ ነግሬሻለሁ። ስለዚህ ሰላም ሁኚ። በነገራችን ላይ ማለት እንደዚህ አሁን እንደዚህ ለቀልድ ቀልድ ተወራ ማለት እውነት ይሆናል ማለት አሳዋለ እንደ ቀልድ እንደዚህ ብለህ ከዛ የሆነ ሰዓት ላይ ያመረርሽለት ማለት ነው። ይሄም ቪዲዮ ነው ምናምን ብለን ብዬ አስቤ ላልፈው ይችላል። አሁን ቪዲዮ ደብሮሻል ማለት የምታደርጊ ነገር ሲጠፋሽ ባንተ እንቀጥለው። ኧረ ዞር በል። ኧረ አሁን እሺ ሰብስክራይብ አድርጉላችሁ። ምን ሰብስክራይብ ሁሌ ነው እንዴ ሰብስክራይብ የሚያደርጉት? አሁን ላይክ ሰብስክራይብ ያደርጋችሁ። የጠላውን እንትን ብዙም ባይሆን ፍራንክ አድርጓል። አስደብራለሁ። የጠላውን እንትን አምጪ። የጠላውን እኮ ተገረደንክ እኮ በጣም አንቺ ሌባ አይባልም በነገራችን ለእንቱም እንኳን ለቪዲዮ አሁን እውነትም ሌባ እንዳለ አሁን እየጠጣ ታወራለህ።